በዚህ ስብሰባ እንድንገኝ ሚስተር ቤሊ ግራም ስላደረጉልን ጥሪም እናመሰግናቸዋለን። Jesus said, "Follow me. Come and change the world with me." አስደናቂው የእምነት ጉዞ ቢሊ ግራም an extraordinary journey ዘጋቢ ፊልም የዶክመንተሪ በ20ኛው ክፍለ ዘመን ከነበሩት ከፍተኛ ተደማጭነት ካላቸው ክርስቲያን ወንጌላውያን መካከል የአንዱን ህይወትና ሌጋሲ የሚተርክ ነው። በ2018 የተለቀቀው ይህ ፊልም ቢሊ ግራም ከውልደቱ ጀምሮ ሰባኪ አማካሪና የሃይማኖት አባት እስከነበረበት ዓለም አቀፋዊ ተጽዕኖ ድረስ ያለውን አስደናቂ ታሪክ ይዞልናል። በሚቀጥሉት ደቂቃዎች ውስጥ የህይወታቸውን ቁልፍ ጊዜያት የማያወላውል እምነታቸውንና ትተው የሄዱትን ጥልቅ ሌጋሲን ቃኛለን። የልጅነት ህይወትና ጥሪ ዶክመንተሪው የቢሊ ግራምን የልጅነት ዓመታት በማስተዋወቅ ይጀምራል። ቢሊ ግራም እንደ ኤሮፓውያን አቆጣጠር በ1918 ሻርሎቴ ሰሜን ካሮላይና ውስጥ ተወልዶ ያደገው በታላቁ የኢኮኖሚ ድቀት ወቅት የወተት ከብት እርባታ እርሻ ላይ ነበር። ቤተሰቡ እምነታቸው የጠነከረ ክርስቲያኖች ነበሩ። እናም ወጣቱ ቢሊ በእምነቱ ውስጥ ቢያድግም በ16 ዓመቱ በወንጌላዊ ሞደርካምሃም በተመራው የትንሣኤ ስብሰባ ላይ እስከተገኘበት ጊዜ ድረስ ለክርስቶስ የግል ጥሪ ምላሽ አልሰጠም ነበር። ይህ ጊዜ የመንፈሳዊ ጉዞው መጀመሪያ ነበር። ቢሊ ግራም ከሁለተኛ ደረጃ ትምህርት ቤት በኋላ ቦብ ጆንሰን ኮሌጅ ገብቷል። ነገር ግን ብዙም ሳይቆይ ወደ ፍሎሪዳ ባይብል ኢንስቲትዩት ይዛወራል። እዚያም በአካባቢው አብያተ ክርስቲያናትና አንዳንዴም በመንገድ ማዕዘኖች ላይ መስበክ ይጀምራል። በዚህ ጊዜ ውስጥ ነበር ለወንጌላዊነት ግልጽ ጥሪ የተሰማው። በኋላም ኢሊኖይ ውስጥ በሚገኘው ዊንተር ኮሌጅ ተመዘገበ። እዚያም ለመንፈሳዊ አገልግሎት የጋራ ፍላጎት የነበራትን የወደፊት ሚስቱን ሩት ቤልን አገኘ። ጥምረታቸው የህይወቱና የሥራው መሰረትም ሆነ። እንደ ወንጌላዊ መነሳት ከዚያም ፊልሙ ቢሊ ግራም ወደ ዝና እንዴት እንደመጣ ይመረምራል። በ1940ዎቹ መገባደጃ ላይ በሚኒሶታ በሚገኘው የሰሜን ምዕራብ መጽሐፍ ቅዱስ ኮሌጅ ፕሬዝዳንት ሆነ። ነገር ግን እውነተኛ ጥሪው ወንጌላዊ ነበር። ትልቅ ዕውቅና ያገኘው እንደ ኤሮፓውያን አቆጣጠር በ1949 በሎስ አንጀለስ ክሩሴድስ ወቅት ነበር። I believe this sincerely from the depths of my heart. በዚያም ያቀረበው ስብከትና ቀጥተኛ መልእክት ታዳሚዎችን ማረከ። መጀመሪያ ላይ ለ3 ሳምንታት የታቀደው ዘመቻ ወደ 8 ሳምንት የተራዘመ ሲሆን ይህም ሀገራዊ ትኩረትን የሳበ ከመሆኑም በላይ የመገናኛ ብዙሃን ባለቤት የሆኑትን ዊሊያም ራዶልፍ ትኩረት ስቦ ጋዜጠኞቻቸው ግራምን እንዲያነጋግሩ መመሪያ ሰጥተዋል። የቢሊ ግራም ዓለም አቀፋዊ አገልግሎት መጀመሪያ ነበር። በሚቀጥሉት በርካታ አስርተ ዓመታት በዓለም ዙሪያ በሚገኙ ስታዲየሞችና መድረኮች ላይ በሚሊዮኖች የሚቆጠሩ ሰዎችን እየሰበከ የወንጌል ዘመቻውን ያደርጋል። ዶክመንተሪው የዘር የባህልና የአብያተ ክርስቲያናት እንቅፋቶችን በመሻገር በሁሉም የህይወት ዘርፍ ውስጥ ካሉ ሰዎች ጋር የመገናኘት ችሎታውን ጎላ አድርጎ ያሳያል። መልእክቱ ቀላል ሆኖም ጥልቅ ነበር። Christ belongs to all people. በኢየሱስ ክርስቶስ በማመን መዳን። ዓለም አቀፋዊ ተጽዕኖ ከቢሊ ግራም አገልግሎት በጣም አስደናቂ ገጽታዎች አንዱ ዓለም አቀፋዊ ተደራሽነቱ ነበር። ዶክመንተሪው እንደ ለንደን፣ ኒውዮርክ፣ ሴውልና ሞስኮ ባሉ ቦታዎች ላይ ከነበሩት የአደባባይ ስብከቶች ፊልሞችን ያሳያል። እንደ አውሮፓውያን አቆጣጠር በ1957 በሜዲሲን ስኩዌር ጋርደን ያደረገው የ16 ሳምንት ዘመቻ ከ2 ሚሊዮን በላይ ሰዎችን በወንጌል በመድረስ የዓለም አቀፍ ወንጌላዊነት ደረጃውን አጠናክሯል። የቢሊ ግራም ተጽዕኖ ከመድረኩም ያለፈ ነበር። ከሃሪ ትሩማን እስከ ባራክ ኦባማ ድረስ ለበርካታ የአሜሪካን ፕሬዝዳንቶች ታማኝ መንፈሳዊ አማካሪም ሆነ። ፊልሙ ሊንደን ቢ ጆንሰን እና ሪቻርድ ኒክሰን ጋር ያለውን ግንኙነት ያስቃኛል። ነገር ግን በኋላ ላይ እንደተጸጸተበት በወተርጌት ቅሌት ወቅት ለኒክሰን የሰጠውን የመጀመሪያ ድጋፍ ያሉ ግዘቶችንም አምኗል። ቢሊ ግራም የዘር እርቅ አራማጅ ነበር። በ1950ዎቹ ውስጥ በተለዩት በደቡብ በሚያደርጋቸው የአደባባይ ስብከቶች ላይ የተዋሃደ መቀመጫ እንዲኖር አጥብቆ ይከራከር ነበር። ይህም በወቅቱ ደፋር እርምጃ ነበር። ለአንድነትና እኩልነት ያለው ቁርጠኝነት
በወንጌል የመለወጥ ኃይል ላይ ያለውን እምነት ያሳያል። And from the cross, God is saying to the whole world, I love you. I love you. በኢትዮጵያ ታሪካዊ ጉብኝት ይህ በዚህ ቪዲዮ አዘጋጅ የተጨመረ ነው። በ1960 ቢሊ ግርሃም የተስፋና የእምነት መልእክት በማካፈል በአፍሪካ አህጉር በ11 ሀገሮች ጉብኝት ጀመረ። እነዚያም በጣም አስፈላጊ ከሆኑ መዳረሻዎች አንዷ ኢትዮጵያ ነበረች። ጉብኝቱ በሀገሪቱ ላይ ዘላቂ ተጽዕኖም ጥሎ አልፏል። በወቅቱ ትኩሳትና የጉሮሮ ህመምን ጨምሮ የጤና እክል ቢያጋጥማቸውም የቢሊ ግርሃም ቁርጠኝነት ሳይለወጥ 18000 ሰዎችን በወንጌል መድረስ ችለዋል። በርካታ ሺዎችም ለመዳን ጥሪው አዎንታዊ ምላሽ ሰጥተዋል። ይህ ምላሽ በአፍሪካ ጉብኝቱ ውስጥ እጅግ በጣም ጥሩ ነበር ተብሎ ተገልጿል። በጉብኝቱ ወቅት ቢሊ ግርሃም ከንጉሥ ኃይለ ሥላሴ ጋር በቤተ መንግሥት ተገናኝተው ነበር። ይህም በወንጌላዊውና በኢትዮጵያ አመራር መካከል የአንድነትና የአብሮነትን ጊዜ ያመለክታል። ይህ ግንኙነት በዚህ ብቻ ይቀር አልነበረም። በ1966 ቢሊ ግርሃም በርሊን ላይ በተካሄደው ዓለም አቀፍ የወንጌል ኮንግረስ ላይ ንጉሠ ነገሥት ኃይለ ሥላሴን በማቅረብ የዓለም አቀፍ ግንኙነታቸውን ጠብቀው አስቀጥለዋል። በዚህ ስብሰባ እንድንገኝ ሚስተር ቤሊ ግርሃም ስላደረጉልን ጥሪም እናመሰግናቸዋለን። የግል ሕይወትና ተግዳሮት የቢሊ ግርሃም የአደባባይ ሕይወት በልዩ ስኬት የታየ ቢሆንም ዶክመንተሪው በግል ሕይወቱና ባጋጠሙት ተግዳሮቶች ላይም ብርሃን ይፈነጥቃል። ባለቤቱ ሩት በአገልግሎቱ ውስጥ ወሳኝ ሚና የምትጫወት ሲሆን መረጋጋትና ጥበብን ሰጥታለች። ይሁን እንጂ በተደጋጋሚ የሚያደርጋቸው ጉዞዎች ከቤተሰቡ ርቆ ረጅም ጊዜ እንዲያሳልፍ ያደርግ ነበር። ይህም ከአምስቱ ልጆቹ ጋር ባለው ግንኙነት ላይ ጫና ፈጥሯል። ፊልሙ እነዚህን ትግሎች ወደ ኋላ አይደብቅም። ቢሊ ግርሃም ጥሪውንና እንደ ባልና እንደ አባት ያለውን ኃላፊነት መካከል ያለውን ውጥረት እንዴት እንደተቋቋመው ያሳያል። እነዚህ ተግዳሮቶች ቢኖሩም ቤተሰቡ የብርታት ምንጭ ሆኖ ቆይቷል። በመጨረሻም ልጆቹ የእሱን አገልግሎት ሌጋሲ በማስቀጠል ፈለጉን ተከትለዋል። Franklin Graham carries that same message of redemption to the next generation. Jesus said, I am the way, the truth, and the life. የመጨረሻ ዓመታትና ታላቁን አስተዋጽኦ ማስቀጠል ሌጋሲ ቢሊ ግርሃም በዕድሜ እየገፉ ሲሄዱ ጤንነታቸው እየተባባሰ ሄደ። ነገር ግን ለወንጌል የነበራቸው ፍቅር ፈጽሞ አልቀነሰም። ዶክመንተሪው በ2005 በኒውዮርክ ከተማ ያደረጉትን የመጨረሻውን የአደባባይ ስብከት ጎላ አድርጎ ያሳያል። በሰውነታቸው ላይ ውስንነቶች ቢኖሩም በሰዎች በተጨናነቀ ስታዲየም ውስጥ ሰብከዋል። We're all going to die. We all need to be ready to meet God. በጡረታ ዘመናቸው እንኳን መጽሐፍትን መጻፍና መልእክቶችን በቴሌቪዥንና በራዲዮ ማስተላለፍን ቀጥለዋል። ቢሊ ግርሃም እንደ ኤሮፓውያን አቆጣጠር በ2018 በ99 ዓመታቸው ወደሚወዳቸውና ወደሚወዱት ጌታ ሄደዋል። This is just a tremendous loss. በሚሊዮኖች የሚቆጠሩ ሰዎችን ማነሳሳቱን የሚቀጥል ታላቅ አስተዋጽኦ ትተውም አልፈዋል። ፊልሙ እንደ ሰባኪ ብቻ ሳይሆን እንደ ቅን ትሁትና የማያወላውል እምነት እንዳለው ሰው ያለውን ተጽዕኖ በማንጸባረቅ ይጠናቀቃል። ተቋማቸው ቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ወንጌልን በማስፋፋትና የወደፊት ወንጌላውያንን በማሰልጠን ላይ አሁንም እየሰራ ይገኛል። ይህ ቢሊ ግርሃም አን ኤክስትራኦርዲነሪ የተባለው ዘጋቢ ፊልም ከሕይወት ታሪክም የበለጠ ነው። የእምነትን ኃይልና የአንድን ሰው በዓለም ላይ ሊኖረው የሚችለውን ተጽዕኖ የሚያሳይ ምስክር ነው። በትህትናቸው በቁርጠኝነታቸውና ለጌታችን ለኢየሱስ ክርስቶስ ወንጌል ባላቸው ጥልቅ ፍቅር ቢሊ ግርሃም ስፍር ቁጥር የሌላቸውን ነፍሳት ደርሰዋል። እናም በታሪክ ላይ የማይጠፋ አሻራ ተተዋልፈዋል። ይህንን ዳሰሳ በምንቋጭበት ጊዜ የአገልግሎቱን ዋና መልእክት እናስታውስ። በጌታ ኢየሱስ ክርስቶስ በማመን የዘላለም ሕይወት ማግኘት እንደሚቻል፣ ተስፋን፣ ቤዛነትንና ለውጥ እንደሚቻል። የቢሊ ግርሃም ለረጅም ጊዜ አድናቂ መሆኑ ወይም ለእርሳቸው ታሪክ አዲስ ቢሆኑም የዶክመንተሪ ዘላቂ የሆነ የእምነት ኃይልና ሕይወቱን ከዓለም ጋር ለመካፈል የወሰነን የአንድ ሰው አስደናቂ ጉዞን ይመለከቱበታል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ።